ምን ፈልገህ ነው? ወተት አለ? አዎ አለ። ስንት ነው? 15 ብር ላምጣልህ? አይ ማኪያቶ አለ? አዎ አለ። ስንት ነው? 15 ብር። ሻይ አለ? ወይኔ ጉዴ! አላው ሻይ ስንት ነው? 10 ብር። በቃ ሻይ 10 ብር ነበር እኮ ያልኩት። ሂሳቡ እኮ 10 ብር ነው። አይ 5 ብሩ ለአንተ ቲፕ እንዲሆን ብዬ ነው። ገንዘብ ካለ እኮ የፈለግከውን አዘህ መብላት መጠጣት ትችል ነበር። መጠጣት የፈለኩት ወተት ነበር። ወተት ግን 15 ብር ስለሆነ ለአንተ የምሰጠው ቲፕ የለኝም። ለዛ ነው ወንድሜ አስተማሪ ከአንተ ጊዜያዊ ፍላጎት ይልቅ የሰዎች ደስታ ይበልጣል ብሎ